ማቴዎስ 24 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ ይድናል የሚል ቃል አለና ይህንን ቃል ብዙ ጊዜ ሰዎች በአውዱ በኢየሱስ ክርስቶስ ወደምናገኘው ድነት ተርጉመው ወይ ደግሞ እስከ መጨረሻ የሚጸና ሰው ይድናል የማይጸና ሰው ድነቱን ያጣል ወደሚለው ትርጉም ይመጣሉና በእርግጥ ይሄ ክፍል ይሄንን ያወራል ብለን ክፍሉን ስናይ ፈጽሞ ነው ክፍሉ እንደዛ ትምህርት የለውም በክርስቶስ ኢየሱስ ከምናገኘው ድነት ጋር የሚገናኝ ነገር የለውም እና አውዱ ምንድነው የሚያወራው በእስራኤል ላይ ስለሚመጣ መከራ ነው የሚያወራው ይሄንን እንዴት እናውቃለን አውዱን ወረድ ብለን ስናነብ እነዚህ ይድናሉ የተባሉ ሰዎች እንዴት ይድናሉ ብለን የሚለውን ወረድ ስን ቁጥር 17 ላይ ምን ይላል በይሁዳ ያሉት ወደ ተራሮች ይሽሹ ነው የሚለው በይሁዳ ያሉት ወደ ተራሮች ይሽሹ ወደ ኋላ ሰው አይመለስ ያለ ይመክራል ከመከረ በኋላ ምን ይላል ሽሽታችሁ በክረምት እንዳይሆን ለመዳን ማለት ነው እንግዲህ ለመዳን ነው የሚሽሹ ሰዎቹ ሽሽታችሁ በክረምት ወይም ደግሞ በሰንበት እንዳይሆን ለምኑ ነው ማለት ስለዚህ ሽሽታቸው በክረምት ወይም በሰንበት ከሆነ ምን ችግር አለው ሰንበት ላይ አይሁዶች ይሰበሰባሉ በአንድ ይቀመጣሉና እዛን ታይም ላይ ያ ነገር ያ ክስተት ወይ ደግሞ ያ የሚመጣው ቀናቶች በዛ ቀን ላይ ከሆኑ በጣም ብዙ እልቂት ይፈጠርባቸዋል ሁለተኛ ደግሞ በክረምት ወራት ከሆነ ኢየሩሳሌም ወይ ደግሞ እስራኤል እንደምታውቁት በጋዛ በኩል ባህር አለ ወደ ሰሜን ደግሞ ሲሸሹ ዮርዳኖስ ወንዝ አለ በክረምት ከሆነ ዮርዳኖስ ወንዝ ሞልቶ ስለሚፈስ ወደዛ መሻገር ወደ ተራሮች መሸሽ ስለማይችሉ በበጋ ወራት ከሆነ ዮርዳኖስ ባዶ ስለሚሆን ተሻግረው መሸሽ ይችላሉ ማምለጥ ይችላሉ ማለት ነው ያንን ነው የሚያወራው ይሄንን እንደማወቅ እንችላለን ቁጥር 22 ላይ ምን ይላል ቀኖቹ ባጥሩ ኖሮ ስለዚህ ቀኖቹ ሁሉ ተወሰኑ ታወቁ ናቸው ስለዚህ ያጠሩ ቀኖች ውስጥ በእስራኤል አገር ላይ ስለሚመጣ መከራ ነው መዳን የሚችሉ ደግሞ በመሸሽ በማምለጥ ነው እንጂ አንድ ሰው ተራራ ላይ ሸሽቶ እግዚአብሔርን ፍርድ አያመልጥም የሚያመልጡት ስለሚመጣ እስራኤል ክርስቶስን ስላልተቀበለ ስለሚመጣው ቅጣት